ሰላም ሰላም እንደምን አላችሁ? ይህ አነቃቂና ትምህርት አዘል ቪዲዮ ነው። ሰብስክራይብ ማድረጋችሁን እንዳትረሱ። ከዕለታት አንድ ቀን አንድ ሰው መንገድ ላይ ይሄድና ከተማ ለማደር ወሰነ። ከዛ ከከተማውም አንድ ፔንሲዮን ቤት ወይም አልጋ ቤት ለመያዝ ወደዛ አቀና። ሄዶም አገኘ። አንድ ክላስ አገኘ። የዛች ክላስ ገብቶ አረፍ አለ። ትንሽ እንዳረፈ ሻወር ልውሰድ ብሎ ወደ ውስጥ ወደ ሻወር ቤት ይገባል። ሻወር ቤት ገብቶ ሻወር እየወሰደ እንዳለ ወንድና ሴት ከሱ ከያዘው ክላሱ በሩን ስላልዘጋው ገቡና አልጋው ላይ ተኙ። ሁሉም በሹክሹክታ ያወራሉ። እሱ ሻወር ቤት ገብቶ ሻወሩን እየወሰደ ነው። ከዛ ምን ጉድ ነው? እኔ ከያዝኩት አልጋ ውስጥ መተው ሴትና ወንድ አረፉት። ሲያረብሻቸውን ጉዳቸውን ልየው ይልና አጮልቆ ከሻወር ቤት ቀስ ብሎ ያያቸዋል። የዚያን ጊዜ መዛ የገቡት ጥንዶች ጓደኛሞች ወይንም ፍቅረኛሞች በሹክሹክታ እያወሩ የሆነ ነገር ትንሽ ነገር እያወሩ እርስ በርሳቸው ቀስ ብለው ያወራሉ። ሻወር ቤት ያለውን ሰው በጩልቅታ ያያቸዋል። እንዴት እኔ አልጋ ላይ መጥተው ማን ፈቅዶላቸው ነው የገቡት? እንዴትስ ገቡ? እያለም ግራም ተጋብቶም አጮልቆ ዝም ብሎ ይመለከታል። የዚህን ጊዜ ቀስ እያለ ፍቅረኛዋን ማሬ፣ የኔ ቆንጆ የሚል ድምፅ ይሰማል። የያዙት አልጋ ተሳስቶባቸው ይሆን እንዴ? እኔ የያዝኩት አልጋ መስሏቸው ይሆን እንዴ? እያለ ግራ ተጋብቶ አሁንም በጩልቅታ ያያቸዋል። ሰውነቷን እያሻሸ እየደባበሰ ዝም ብሎ በስሜት ሆኖ ዝም ብሎ ያሻል። የኔ ማር፣ የኔ ፍቅር ናፍቀሽ ነበር እያለ ያወራል። ይሄኛውም ልጅ እያጮለቀ ማየቱን ብቻ ቀጠለ። ያም ከትንሽ ጊዜ በኋላ በስሜት ፍቅረኛው ጋር ትንሽ እንደቆዩ እንዳወሩ ፍቅር እንደጀመሩ ፍቅራቸውን ተጨረሱ በኋላ ወደ ጸብ ተቀየረ። እንዲህም የሚል ነበረ ጸባቸው። እኔ ያመጣሁሽ እዚህ አልጋ ቤት ያመጣሁሽ ልበቀልሽ ነው። እስከ ዛሬ ከሌላ ወንድ ጋር ተማገጭብኝ ነበረ። እኔን ለማስቀናት ብለሽ ሄደሽ ከሌላ ወንድ ጋር ታድሪያለሽ፣ ታስቀንያለሽ፣ መጥፎ ነገር አረግሽብኝ፣ በእኔ ላይ ሄድሽብኝ፣ እኔን ጎዳሽኝ፣ እኔን በደልሽኝ እያለ ይወቅሳታል። እሷም ይቅርታ ይቅርታ ትለዋለች። ያመጣሁሽ ልገልሽ ነው ይላታል። የዚህን ጊዜ ይቅርታ እባክህን፣ ይቅርታ እንዳትገለኝ እያለ አንገቷን እንቅ ያደርጋታል። አንገቷን እንቅ አድርጎ ሲል አድርጎ በቢላዋ ወቅቶ የገላትና ጥሏት ወጥቶ ይሄዳል። የዚህን ጊዜ ያሊደን ያጋገጥና እዛ ሻወር ቤት ያለው ልብሱን ቶሎ ለባብሶ ሩጦ ሲወጣ ሰውየው አስፋልት ተሻግሮ ጠፋ። የዚህን ጊዜ የሆቴሉ ማናጀር ሂዶ እኔ ከያዝኩበት አልጋ ውስጥ የሆኑ ጥንዶች መጥተው እኔ ሻወር ቤት ነበርኩኝና ትንሽ ታወሩና ተተጫወቱ፣ ፍቅር ተጀመሩ። በኋላ እንዳራብሻቸው ተሳስተው አልጋ ይዘው ይሆናል እንዳላስደነግጣቸው ብዬ አጮልቄያቸው ነበረ። ከሆነ ጊዜ በኋላ ግን አንቺ እንድበቃሽ ነው እዚህ ቤት ያመጣሁሽ፣ እስከ ዛሬ በእኔ ላይ ሂደሻል፣ ወንድ ይዘሽብኛል ብሎ አንቆ በቢላዋ ወግቶ ገሏት ሄደዋል ብላ እና ለፖሊስ አመለከት ብሎ ለማናጀሩ ይነግረዋል። እሺ ብሎ ፖሊስ ይጠራል። ማናጀሩ ማን ነው እዛ አልጋ የያዘው ሲባል እኔ ነኝ ያዝኩት፣ እኔ ግን ሻወር እየወሰድኩ ነበር ቢል ፖሊስ ለመረጃ ትፈለጋለህ፣ የሞተው አንተ አልጋ ውስጥ ነው፣ አልጋውም የተያዘው በአንተ መታወቂያ ነው። ስለዚህ ማን እንደገደለ ለመረጃ ብሎ ወደ ፖሊስ ጣቢያ ይወስዱታል። ፖሊስ ጣቢያም ተሄደ ወደዛ ወንጀሉ ወደሱ ይላከካል። ይህን እንድትማሩበት የምፈልገው ነገር ከዚህ እንድትማሩበት የሚፈለገው ነገር ምን እንደሆነ ታውቃላችሁ? ማስታወስ ያለባችሁ ነገር ምን ጊዜም አልጋ ስትይዙ በሩን መክፈት የለባችሁም። በሩን በከፈታችሁ ቁጥር ብዙ ነገር ይገባል፣ ሌባ ይገባል፣ እንደዚህ አይነት ገጠመኝም ይገጥማችኋል። ምን ጊዜም ቢሆን ሻወር ልወስዱ ወደ ጓዳ ስገቡ ስልካችሁን፣ ልብሳችሁን፣ ጓዛችሁን በጥንቃቄ እንዳይሰረቅባችሁ ተውስጥ መቆለፍን እንዳትረሱ እንድትማሩበት ብዬ ነው። አመሰግናለሁ። ሰብስክራይብ እንድታደርጉት